አንቺ ለምን እዚህ ሆስፒታል መጣሽ? እንዴት ዶክተር? ጥያቄ አይደለም የፈለኩት፣ መልሱን ስጪኝ። ለምን እዚህ ሆስፒታል መጣሽ? ያመጣኝ ባለቤቴ ነው። ኦኬ፣ ባለቤትሽ ነው እንጂ አንቺ ፈልገሽ አልመጣሽም ማለት ነው። አይ እንደሱ ማለት ፈልጌ አይደለም። የመጣሁትማ ፈልጌ ነው። እና እኮ ፈልገሽ ከመጣሽ ለምን መጣሽ? ለመታከም። ለመታከም አልመጣሽም። አንቺ ፈጽሞ ለመታከም አትመጭም እዚህ ሆስፒታል። ዶክተር እሺ ታዲያ ለምን መጣሁ? በቃ ባለቤትሽን ለማስጨነቅ ወይ እኛን ለመፈታተን ይሆናል እንጂ አንቺ ለመታከም እዚህ ሆስፒታል አትመጭም። ዶክተር ለመታከም የሚመጣ በሽተኛማ ሐኪም የሚለውን ይሰማል አይደለም እንዴ? ሐኪም የሚለውን ይታዘዛል። አንቺ ግን እንኳን ለመታዘዝ የምንልሽን ለማድረግ ቀርቶ ለመስማት እንኳን ፈቃደኛ አይደለም። እውነት ዶክተር፣ እኔ በጣም ነው የምሰማው። ከምሬ ነው፣ በደንብ ነው የምሰማው። አትሰሚኝም። ባለፈው ጊዜ ጸነሰሽ የመጣሽ ጊዜ አንቺም ልጁም ለመትረፍ የነበራችሁ እድል በጣም ጠባብ ነበር አይደለም? ያን ሁሉ ደክመን ለፍተን አንቺን በህይወት አተረፍንሽ። እግዚአብሔር ይመስገን አትበይ። እግዚአብሔርን እዛው ቤተ ክርስቲያን ሄደሽ አመስግኝ። እኛንን እዚህ ደክመን ለፍተን ያዳንሽ። እናስ ወደ ቤቴ ስትሄጂ ምን አልኩሽ? ከዚህ በኋላ እንዳታረግሽ። ብትጸንሺ ልጁም አንቺም በህይወት የመትረፋችሁ እድል ጠባብ ነው ብዬሻለሁ አላልኩሽ? ብለኸኛል ዶክተር። ግን አንቺ እኔ የምልሽን አልሰማሽ። ያን ሁሉ ጭንቀት፣ ያን ሁሉ ድካም፣ ያን ሁሉ ስንት ነገር ያየነውን ነገር ረህተሽ አሁን ሆድሽ ውስጥ የ3 ወር ጽንስ ይዘሻል። ስሚ፣ እኔ እንዳንቺ ልከኝነት ቢሆን ይሄንን ህክምና ማድረግ አለብን። ምን አጠፋሁኝ ዶክተር? ምን አጠፋው? አሁንም ጥፋትሽን አላመንሽም? እሺ በቃ ዶክተር አጥፍቻለሁ፣ ይቅርታ። ሆድሽ ውስጥ ያለውን ጽንስ ወደድሽም ጠላሽም አትወጪ። ይቅርታ አድርግልኝ፣ አጥፍቻለሁ። በይቅርታ የምታተርፊ ህይወት ቢኖርሽ በጣም ደስተኛ ነበር። አዝናለሁ ዶክተር፣ እባክህ አትጨክንም። እኔ አይደለሁም የጨከንኩት፣ አንቺው ራስሽ ላይ ነው የጨከንሽው። እንዴት ናት? ምን እንዴት ናት አለው? አንተ ሚስት በህይወት እንድትኖር የምትፈልግ አይመስልም? በስመ አብ። አታማቱብኝ። ይሄ ሆስፒታል ነው፣ ቤተ ክርስቲያን አይደል? ይቅርታ ዶክተር፣ በጣም ስለደነገጥኩ እኮ ነው። መደንገጥ ሲያንስ ነው። በድንጋጤም ካለፈልህ ጥሩ ነው። ለማንኛውም ናና ቢሮ የምንነጋገረው ነገር አለ። ይቅርታ ዶክተር፣ አንዴ አይቻት ልምጣ። ምኗን ነው የምታየው? እናንተ ሰዎች ትቀልዳላችሁ እንዴ? አሁን ትመጣ እንደሆነ አለዛ ንቀስ ብለን በኋላ እናያታለን። ምን ነው ዶክተር፣ ከባድ ነገር ተፈጠረ እንዴ? አረ በጣም ቀላል ነው። ሚስትን ነው ብታጣት፣ እሷ በህይወት እንድትኖር አትፈልግም አይደል? ምን ነው ዶክተር? ቆይ እንዴት ነው ሚስቴን ግማሽ አካሌን በህይወት እንድትኖር ማትፈልገው? የሷስ? እሺ አንተ እንኳን ልትሰማኝ እኮ ፈቃደኛ ነህ። ዶክተር፣ እኔ በደንብ አድርጌ ነው የምሰማ። ና ትመጣ አንተ። እዚህ ጋር ልታካሚ ተኝታ ነበር። አንቺ ጎን ነበረች። እዚህ ክፍል እኔ ብቻ ነኝ። እሷ ታክማ ወጣ ነው? አይ እዚህ ክፍል ከኔ ውጭ ማንም ሰው አልነበር። በአንቺ ተቀይራ? አረ እኔው ነኝ፣ የተቀየረ ሰው የለም። ሔዋን አዳሙ እዚህ አልጋ ላይ ነበረች። አንቺ ቤት መጣሽ? ሔዋን አዳሙ ማለት እኮ እኔ ነኝ። ኖ ሔዋን አዳሙ አንቺ አይደለሽ። አረ ዶክተር፣ ሔዋን አዳሙ ማለት እኮ እኔ ነኝ። አይንን እንድክደው እያስገደድሽ ነው። ምናልባት ከስቼብህ ወይ ጠቁሬብህ ይሆናል እንጂ ሔዋን አዳሙ እኔ ነኝ። ሔዋን አዳሙ እንደ አንቺ አይነት አልቃሻ ነፍራቃ አይደለች።
ይጫወትብኛል። እስካሁን ድረስ አላወቅሽኝ? ኧረ በደንብ አውቄያለሁ። ግራ ገብቶኝ እኮ። ቆያች ነፍራቃዋና አልቃሿ ይሆን ከየት መጣች? ምን እባክህ በጣም ግራ ገባኝ እኮ። ዶክተር ዳንኤል መዓት አወረደብኝ። ዶክተር ዳንኤል አየሽ እንዴ? ጉድ። እና ምን አለሽ? በጣም ነው የተቆጣኝ። ተስፋ አስቆረጠኝ። አሪፍ ነዋ። ተስፋ አስቆረጠኝ እኮ ነው ያልሽው። እና ቆይ አንቺ ተስፋ የመቁረጥ መብት አለሽ? እንዴት? በሰው ቃላት የሚቆረጥ ተስፋ አልተሰጠሽማ ሀይሚ። የተሰጠች ተስፋ የማይቆረጥ የማይጠፋ የዘላለም ተስፋ ነው። በማህፀንሽ ውስጥ ያለው ጽንስ አንቺን በህይወት አተርፉም እኮ ነው ያለኝ። ዶክተር ዳንኤል እንደዛ ካለች ትክክል ነው ማለት ነው። ዶክተር ዳንኤል በጣም የማምነው በጣም ጎበዝ ዶክተር ነው። ያመነበትን ነገር ፊት ለፊት ስለሚናገር ሰዎች ጨካኝ ይመስላቸዋል እንጂ በጣም እውነተኛ ዶክተር። እንደዛ ማለት እኮ ትሞቻለሽ እያልከኝ ነው? ዶክተር ዳንኤል ትሞቻለሽ ካለሽ ያው ትሞቻለሽ። እሞታለሁ እሱ ካለ አዎ ዶክተር ትሞቻለሽ ካለ በሱ እውቀት ትክክል ነው። ዶክተሩ የነገረሽ የምርመራ ውጤቱ ነው። እሱ ደግሞ 100% ትክክል ነው። እና ጥያቄው ግን አንቺ በህይወት የምትኖሪው በዶክተር ዳንኤል ቃል ነው ወይስ በእግዚአብሔር ቃል? የአንቺ ህይወት ግን የተመሰረተው በዘላለማዊ የህይወት ቃል እንጂ በዶክተር ዳንኤል ቃል ላይ አይደለም። ሰው በሕክምናና በዶክተር ቃል ብቻ አይደለም፣ ከእግዚአብሔር አፍ በሚወጣው ቃል ጭምር እንጂ። እውነት አንቺ የእግዚአብሔር ቃል የሚልሽን እንጂ ሰው የሚልሽን አይደለሽ። ዶክተር ዳንኤል ትሞቻለሽ ስላለሽ አትሞች፣ በህይወት ትኖሪያለሽ። በህይወት እኖራለሁ፣ አልሞት። ብራቮ! እማውቃት ሔዋን አሁን ገና በሙላት መጣች። ቆይ ያቺን ከኔ የመጣችው ኧረ እኔም ያችን ነፍራቃና አልቃሻ ሔዋን አላቃት። ተመለስኩኝ። በጣም አመሰግናለሁ ዶክተር ጳውሎስ። ምን ማለት ከዚህ በኋላ ሚስትህ መጸነስ የለባትም። ሚስትህ ጸንሳ ብትገኝ እሷም ልጇም በህይወት የመትረፋቸው እድል በጣም ጠባብ ነው ብዬ አስረግጬ ነግሬያችኋለሁ። አልነገርኳችሁ? በደንብ ብለህናል እንጂ ዶክተር። ከዛ ጊዜ ጀምሮ እኮ በጣም ሁሉን ነገር ተጠንቅቀን በጥንቃቄ እኮ ነው የምናደርገው። መድኃኒቷን ራሱ እኔ ራሴ ነኝ እኮ ዶክተር ምሰጣት። ጠዋትም ማታም ተከታተየ የወሊድ ጊዜዋን ራሱ ቴብሉን እየተከታተል ሁሉን ነገር እኮ ማድረገው እኔ ነኝ። ዋው! በጣም እየተጠነቀቃችሁ ነበር ማለት ነው። እንዲህ ዶክተር ያንን መከራ አይተን ከዛ ስቃይ በኋላ ተመልሶ ያንን ስቃይ በህይወቱ የሚቀበል ማን አለ? ለዚህ ነዋ፣ በጣም ስለተጠነቀቃችሁ ነዋ። በሚስት ማህፀን ውስጥ የ3 ወር ልጅ ያገኛል። በስመ አብ ወወልድ ወመንፈስ ቅዱስ፣ በስመ አብ ወወልድ ወመንፈስ ቅዱስ። የ3 ወር ጽንስ? ምን እያልክ ነው? በሚስትህ ማህፀን ውስጥ የ3 ወር ጽንስ አለ። የኔ ሚስት እርጉዝ ናት? እና ሚስቴ ስታረገዝ እኔ አላውቅም እያልከኝ ነው ዶክተር? ተቃጠልኩ ዶክተር። እንዴት ነው አንተ ባለቤቷ ሳታውቅ ልትጸንስ የምትችለው? ቆይ አብራችሁ እየኖራችሁ አይደለም? ምኑን አብረን ኖር ነው ዶክተር? ሰው አንድ በረሃ ወርጄ አሞራ ቢበላኝ ጫካው ምንኛ መታደል ነበር ዶክተር። ተቃጠልኩ ዶክተር። ጨጓራ ሊደሳ አሁን ያንተን ተው፣ የሚስትን ጉዳይ እንጨርስ። ሌላ በሽታ አታምጣብን ዶክተር። እኔ እኮ እሱ አርግዛ ያ ችግር ተመልሶ ወደ ቤታችን እንዳይመጣ ማላደርገው ጥንቃቄ የለም ዶክተር። ምንድን ነው የሚሻለኝ?
አሁን የምነግርህን ለአንዴና ለመጨረሻ ጊዜ በደንብ ጆሮህን ኮርኩረህ ስማኝ። ባጭሩ የሚስትህን ተጨማሪ ምርመራዎችን ለማድረግ በሚስትህ ማህፀን ውስጥ ያለውን ጽንስ እልባት መስጠት አለብን። ጽንሱ በማህፀኗ ውስጥ እስካለ ድረስ የልጁም ሆነ የሚስትህ ህይወት በጣም አደጋ ላይ። እሺ ዶክተር፣ ምን ማድረግ እችላለሁ? ጽንሱ መቋረጥ አለበት። መቋረጥ ማለት ማስወረድ ማለት ነው? አዎ፣ ጽንሱ ከማህፀኗ ውስጥ መጠረግ አለበት። ምን ነው አልሰማኝ? ሰምቻለሁ እኮ አልተግባባን ማለት ተግባብተናል። ግን ዶክተር ማለት ለእሷ ተነግሯታል? አዎ በደንብ ተነግሯታል። አሁን ለአንተ የምነግርህ ሁለታችሁም አንድ ላይ ቁጭ ብላችሁ እንድትነጋገሩበትና እንድትተማመኑበት። ምን መነጋገር እንዴ? ምን ማሳመን ያስፈልጋል እንዴ? አንድ ጽንስ ከእሷ ህይወት ይበልጣል እንዴ? በቃ ይቋረጣ እንዴ? ዶክተር ይቋረጥ፣ ችግር የለም። እኔ እሷ በህይወት ትትረፍልኝ እንጂ ችግር የለውም ሌላው ነገር። ኖ አንተ ብቻ ሳትሆን ሚስትህም ማመን አለባት። አንተ ለሚስትህ የምትጨነቀውን ያህል እሷ ለራሷ ህይወት የምትጨነቅ አይመስለኝም። ለማንኛውም ተነጋገሩና ውሳኔያችሁን ንገሩኝ። ያላችሁ ጊዜ በጣም አጭር ነው። ከ24 ሰዓት ያልበለጠ ጊዜ ነው ያላችሁ። ጨርሻለሁ። አመሰግናለሁ። ምንድን ነው ይሄ ሁሉ ትርምስ? ጥሩዬ ጥሩዬ፣ አንቺ ጥሩዬ፣ እየሰማሽኝ ነው አይደል? አቤት። ጥሩዬ፣ አቤት። ምንድን ነው ይሄ ሁሉ ጩኸት? እኔ የምለው ጆሮሽ ላይ የለም? ውስጥ ስራ ላይ እኮ ነኝ። ቁጭ ብዬ አንተን ዘፈን መስማት አለብኝ? ምንህን አልሽ? ጩኸት። ጩኸትህንም አላልሽም። ዘፈንህን እኮ የኔ ጩኸት ላንቺ ዘፈን ሆነ። አንቺ ለነገሩ አንቺ ምን ታደርጊ? ላይ እንደፈለግሽ ስትፈነጭብኝ ዝም አልኩሽ አይደለም? አሁን ውስጥ ድስት ጥጃለሁ እንዳያርብኝ። ምንድን ነው የፈለግከው? ምንድን ነው? ወንበር። እኔ ወንበር መሆኑ ጠፋ? ምንድን ነው የተወረረ ከተማ የመሰለው? ምን ነው ታንክና መድፍ መሰለህ? እስቲ ና ቁጭ በል። እስቲ ቁጭ በል። ነይ የት ሄጃለሽ? ነይ። ምንድን ነው ይሄ? ምንድን ነው? ጠረጴዛ አይታይህም? የማይታይሽስ አንቺ? ይሄ ላይ የተዝረከረከው ምንድን ነው? ፍርፋሪ። እና ታዲያ ወፎች እንዲለቅሙልሽ ነው? ነይ አጽጂው። አዳሙ ምንድን ነው? አጽዳው። ምን? አዎ አጽዳው እኮ እኔ ላጽዳው? አዎ አጽዳው። አትሞት። ሰምተሃል? የሚሰማ ነገር ይስማሽ። ሁሉ ጊዜ ማዘዝ ብቻ አይደክምህም? አንዳንድ ጊዜም ታዘዝ እንጂ አዳሙ። እቺን ይወዳል አዳሙ። ይባስ ብለሽ አንቺ እኔን ልታጂ ፈለግሽ ማለት ነው? ይሄን ያክል ተደፋፍረናል ማለት ነው? መደፋፈርን ምን አመጣው? ስራ ተከፋፍለን እንስራ ብሎ ማለት መደፋፈር ነው? መደፋፈር ነው ወይ? ቆይ እኔ ነኝ አንቺ ነሽ ባል? ቆይ ለመሆኑ እኔ ነኝ አንተ ነህ ሚስት? ባል የቤቱ ራስ ነው አይልም ወይ? እኔ ባል የቤቱ ወገብ ነው አልኩኝ? ወገብሽ ይሰበር። ምን ልትሆን ነው? ምን ልትሆን? ይቅርታ ዶክተር፣ ስራ ላይ ናችሁ መሰለኝ። ግባ። አቤት። ሰላም ዶክተር። ሄዊ ልጠይቃት መጥቻለሁ። ያው እንደምታውቀው የኔ ዲፓርትመንት ሌላ ቦታ። ይቅርታ ዶክተር፣ አንዴ ሂዊን ማናገራት ጉዳይ ነበረ። ፕሊዝ ተነጋገሩ። ምጣላችሁ? አይ እንደውም አንተ ባለህበት መነጋገሩ ሳይሻል አይቀርም። ኦኬ፣ ጥቂት ደቂቃዎች አሉ። ፕሊዝ። እኔና አንቺ ይህን ያህል ተራርቀናል ማለት ነው? ምን ያህል ብበድልሽ ነው? ኧረ ይህን ያህል ትልቅ ጉድ ደብቀሽኝ የቆየሽው? አንቺ እንደፈለግሽ መሆን ትችላለሽ። እኔ ግን ደባልሽ ማትቆጥሪኝ ከሆነ ለምንድን ነው የውሸት አብረን እንደምንኖር የምታስመስይው? ምን ማለት ነው አቤላ? ምን እያልኩ እንደሆነ ታውቂያለሽ። አሁንም አይኔን ግንባሬ አድርጓት በይ።
ስለምን እንደማወራ ጠንቅቀሽ ታውቂያለሽ። አቤልዬ ተረጋጋ። እሺ አውቃለሁ። ለምንድን ነው ያረገሽው? እኔ ፈልጌ አይደለም ያረገዝኩት። እና ማን አስገድዶሽ ነው ያረገሽው? አሃ አስገድደኝ ነው ልትይኝ እንዳት አይደለም አቤልዬ፣ እግዚአብሔር ሰጠኝ። እግዚአብሔርን እዚህ ውስጥ አትጨምሪው። እግዚአብሔር የማትወልጂውን ልጅ አይሰጥሽም። እግዚአብሔር አንቺንም እሱንም የሚያጠፋ ጽንስ አይሰጥሽም። በእውነት አቤልዬ፣ እኔ ምንም ሳላውቀው ነው ድንገት ጽንሼ ራሴን ያገኘሁት። ውሸት! አይን ያወጣ ውሸት ነው። አላምንሽም። ያን ሁሉ መድኃኒት ለእኔ እየዋጥሽ እያስመሰልሽ እያታለልሽኝ ነበር። ግን ለምን? ቆይ አቤል፣ እንደሱ አይደለም ዶክተር። እንደዛ ነው። እሷ እንዳታረግዝ እየተመካከርን ያለ የሌለ ጥንቃቄ እያደረግን ነበር አልነበረ? ነበረ። እና ታዲያ ለምን አረገሽ? አረገሽ ለምንድን ነው እኔ የምደበቅ? 3 ወር ሙሉ እኔ ምን ያጎደልኩብሽ ነገር አለ? አንቺ አርግዘሽ ይሄ ጣጣ እንዳይመጣ ምን ያላደረኩልሽ ነገር አለ? ምን? አቤል ዶክተር፣ እሺ እኔ ምን ማድረግ ነበረብኝ? የሚስቴን ችግር ከዶክተር አፍ ስሰማ እንዴት ሰማይ ምድሩ እንደዞረብኝ ልነግር አልችልም። የራሴን ሚስት አላውቃትም ነበር ነው ያልኩት። እሺ ድንገት ሆስፒታል ባንመጣና አደጋው ለከፋ ችግር አድርሶሽ ቢሆን ኖሮ ምን ይውጠን ነበር? እሺ እኔን ምን ይውጠኝ ነበር? እኔ 2 ወሩን ሙሉ ማርገዜን እርግጠኛ አልነበርኩም። ጭራሽ አይሆንም ብዬ በቃ ጥርጣሬ ላይ ነበርኩ። ልክ ማርገዜን ሳቅደቅ ማርገዝ አትችይም ተብለሻል። ካረገሽ በ1 ወር ውስጥ ልጁ ይሞታል ተብዬ ነበር። ታዲያስ? ይኸው 2 ወሩ አልፎ 3ኛ ወር ገብቻለሁ። 3 ወር ይኸው በህይወት አለ አሁን። ያ ዶክተር ቆይ ጽንሱ ሞቶ አንቺንም እስኪገልሽ 9 ወር መጠበቅ አለብሽ? አቤል፣ እኔ ሕክምና ባለሙያ ነኝ። በሕክምና ሳይንስ ደግሞ በሚገባ አምናለሁ። እሺ። ነገር ግን አንዳንድ ጊዜ ሕክምና ሳይንስ የማይደርስባቸው አንዳንድ ነገሮች አንዳንድ ጊዜ ሊፈጠሩ እንደሚችሉ አምናለሁ። እናንተ ልጅ እንዳይረገዝ ተጠንቅቃችኋል። ነገር ግን የእናንተን ጥንቃቄ ሁሉ አልፎ ልጅ ተረገዘ። ከመረገዝም አልፎ 3 ወር በህይወት አለ። ይሄ ከእናንተ ቁጥጥር ውጭ የሆነ ነገር አይደለም ዶክተር። እሷ ሆን ብላ ለእኔ መድኃኒቱን እየዋጠች እያስመሰለች ስታታልለኝ ነው የኖረችው። አንተን ብታታልልህም የሕክምና ሳይንሱን ማታለል አትችልም። ልጁ በ1 ወር ጊዜ ውስጥ መሞት ነው። አሁን ስንት ወር ነው? 3 ወር አልኩህ እኮ። እሺ ዶክተር። ይኸውልህ አቤል፣ እኔ ሕክምና ዶክተር ነኝ። በሕክምና ሳይንስ ደግሞ በሚገባ አምናለሁ። ነገር ግን አንዳንድ ጊዜ ደግሞ የሆኑ ተአምራቶች ይፈጠራሉ ብዬም ደግሞ አምናለሁ። ቆይ ይሄ ከእሷ እርግዝና ጋር ምን ያገናኘዋል? እኛ እየተጠነቀቅን መድኃኒትም እየወሰድኩኝ ጭራሽ አታረግዥም የተባልኩት ሴትዮ በማላውቀው ተአምር ድንገት አርግዤ ያገኘሁት። ይኸው የ3 ወር ልጅ በሆዴ ውስጥ አለ። እና በእምነት መጸነስ ከቻልኩ በእምነትን መውለድ እችላለሁ ማለት ነው። አትችይም። እችላለሁ። በተጨባጭ ማስረጃ ይሄ ጽንስ ማህፀንሽ ውስጥ 24 ሰዓት ከቆየ እሱም ይሞታል፣ ያንቺንም ህይወት አደጋ ውስጥ ይከተዋል። አማ በ24 ሰዓት ውስጥ ይሄ ጽንስ ከማህፀንሽ ውስጥ መውጣት አለበት። በ24 ሰዓት ውስጥ የማስወርደው ልጅ እኔ አልጸነስኩም። 9 ወር አርግዤ ወልጄ የምታቀፈው ልጅ አንተም እንደ አባት የምታቀፈው ልጅ ወልድልሃል። የ9 ወሩ ልጅ ሳይሆን የ24 ሰዓቱ ጨለማ ነው ያስጨነቀ። የ24 ሰዓት ጨለማ ደግሞ ምንድን ነው? ሰሚኛለሽ? በ24 ሰዓት ውስጥ በማህፀንሽ ውስጥ ያለው ጽንስ መውጣት አለበት። ልጄን አላስወርድም። ዶክተር እንደዛ ነው? ይሄ እንግዲህ የእሷ የእምነት ጉዳይ ነው። እንዴት ነው ይሄ እምነት የሚሆነው? ዶክተር ሞትን የሚያህል ጨለማ እንዴት ነው በባዶ እጅህ እምነት ምናምን እያልክ የምትጋፈጠው? ይኸውልህ አቤል፣ የሕክምና ሳይንስ የሚለውን ነገር መቀበል እንዳለብን አምናለሁ። ነገር ግን ሁል ጊዜ ሕክምና ብቻ መፍትሄ ነው ብዬ አላምንም። ጽንሱ መቋረጥ አለበት ወይስ የለበት? አቤል በቃ 9 ወር አርግዤ ወልጄ የምታቀፈው ልጅ እንጂ የማስወርደው ልጅ አላረገዝኩም። Hi, Dr. Danny. Oh, you're this
ታካሚ ሳይሆን ሐኪም እንዲያይህ አትፈልግም? ኧረ በጣም ነው የሚያስፈልገኝ። በጣም 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 ደህና እንዴት ነህ? ደህና ነህ? እንዴት ነህ? ሁሉም ሰው አክመኝ እንጂ እንደኔ ላክም የሚል እንደሆነ የለም። እንደ መፍቱን አጫመደሽኝ ደም ቀዝቅዟል፣ መሞቅ አለበት። እንደውም ዛሬ ሪፈር እጽፍልሃለሁ። እውነት? ምን የመሰለ የፓሪስ ሻምፓኝ አለ። ማታ ከፍትልሃለሁ። ዘና ፈታ ብለህ ነው የምታመሻው። ፓሪስ ደርሰሽ መጣሽ? ያ ማታ ነው እኮ የገባሁት። አዎ፣ እንደውም እስቲ ቆይ ላስቀምስህ። ምንድን ነው እንዴ? ዮዲት ነው ሆስፒታል። ታዲያ ችግር ቆንጆ ነዋ። ለአንተ ደግሞ የገዛውልህን ብታይ። ወይ እውነትሽን ነው። ማታ ቤት ስትመጣ እሰጥሃለሁ። የፓሪስ ስጦታ መሆኑ ነው። ታንክ ዩ ቬሪ ማች። በእውነት ዋጋውን በብር አተምነው። እኔ እንደሆነ ሽቶ ነፍሴ ነው፣ ልውደደው እንጂ ህይወቴንም ቢሆን እሰጣለሁ። እና ይሄ ሽቶ ነፍስ ተከፍሎበታል ልትይ ነው? በለው። ለምወደው ሰው ተራና ቀላል ስጦታ መስጠት አይመቸኝም። ሜርሲ ቦኩ ሜርሲ ቦኩ። እንዳረብሻችሁ ብዬ እኮ ነው። አይኔ ነው ራሱ ነው። ዮዲት አቤሌ በቃ ዮዲት በቃ። ያው አቤል አሁን የራሱ ትንሽ ስትሬስ ላይ ስለሆነ ያለው ቁጭ በይ ዮዲት። እንዴት ነው? ምን ላይ ደረሳችሁ? ኦኬ፣ እኔ ልውጣላችሁ መሰለኝ። ኦኬ ዮዲት፣ ከአንቺ ከመጣማ በቃ እዚሁ ነሽ አይደል? እንገናኛለን። ኦኬ አቤል ቁጭ በይ እስኪ። እሺ ዶክተር ምን ማለት እንደምችል አላውቅም። ምን ተፈጠረ? ይሻላለች። ምኑን ነው ይሻላለች? ህክምናውን አትፈልግም? ህክምናውን አይደለም፣ በ24 ሰዓት ውስጥ ጽንሱን ከማህፀኔ ውስጥ አላስወጣም። በመጀመሪያ ሲጀምር ሆዷ ውስጥ እኮ ጽንስ የለም። አዎ ዶክተር፣ አንተ የምትለው ነገር ልክ ነው፣ ግን እሷ ፈጽሞ ሊገባት አልቻለም። በቀላሉ ተወግዶ መውጣት በሚችል ሽል ነገር ህይወቷን አሳልፋ ለሞት መስጠት ትፈልጋለች። ጣጣው ዞሮ ዞሮ እኮ የኔ ነው። ግን እሺ ምን ላድርግ? ግን እምቢ አለች። በቃ እሺ ሂድ፣ እኔ መጥቼ እነግራታለሁ። ምን አይነት ጣጣ ነው? ምን አይነት ነገር ነው? እባካችሁ ዶክተርዬ፣ አቤል ምን ሆኖ ነው? ሚስቱ ትንሽ የማህፀን ኮምፕሊኬሽን አላት እና እኔ እያየሁለት ነው። አቤል ሚስት አለው እንዴ? እንዴት? አንቺ ስታውቂው ሚስት የለውም? አቤል ትዳር ይዞ መኖር ቻለ? ደስ ይላል። ሳይጋቡ ነበር ማውቃቸው። ተጋቡ ማለት ነው? በትዳር ብዙ የቆዩ አልመሰለኝም። አዲስ ሙሽሮች ናቸው። ግን ያው ትዳሩ ብዙ የሰመረላቸው አይመስልም። ምን አገኛቸው? የማህፀን ችግር አላት። አርግዛ መውለድ ተቸግራ ነው? መውለድ አይደለም መጸነስ የለባትም። ችግሯን እያወቀች ይኸው ደጋግማ እያረገዘች አስቸገረች። ፈጽሞ መውለድ አትችልም? ምስኪን። ግን ፍቃድ ቢሆን ባያት ደስ ይለኝ ነበረ። ችግር የለውም እንዴ፣ ልታያት ትችላለሽ።
ግን ምን ነው ነገሩን ጠበቅ አደረግሽ? ኧረ እውነቴን ነው። አንተ እንደምታስበው አይደለም። ልጁ የቆየ የቢዝነስ ፓርትነር ነበር። አንድ ሰሞን መኪና እያስመጣን እንሸጥ ነበረ። ገበያው እንዴት ደርቶልን እንደነበር። ቢዝነስ ፓርትነር ብቻ በቃ እናማ መኪና እንሸጥ ነበረ ዶክተር። መኪና መሸጥ ብቻ አይመስልም። እሱማ ያው ሰው መቼስ አብሮ ሲወጣ ሲገባ ቆያችሁ? ኧረ የምታውቀኝን ያህል ጊዜ። እኔ ወንድ ልጅ ብዙ ጥብቅ ሲልብኝ አልወድም ታውቃለህ። ስራችንን ስንጨርስ ተለያየን። ገና ዛሬ ማየት እውነት ገና ዛሬ ነው ያየሁት። ቆይ ስንት ወር ሆነሽ? 3 ወሬ ነው። እንዴ ከልጁ ጋር የነበረሽን ጊዜ ማለት ነው። ከወድሽ ጋር የሚያገናኘው ነገር አለ? ዶክተርዬ እሱን ለማንም መናገር አልፈልግም። የእስካሁኑን ራሱ ምን ነክቶኝ እንደዘላበድኩልህ አላውቅም። ቆይ ለምን? ድሮም ቢሆን ፍላጎቴ ሲንግል ማም መሆን ነው። በቃ ማለት ባል አግብቶ ትዳር ይዞ አባውራ በሚባል ወንድ ቁጥጥር ስር መኖር ውይ አላስበውም ሁላ። መጨረሻውማ እናትም አባትም ሆኖ ማሳደግ። እኔን የመሰለ ጠንካራ ልጅ ይኖረኛል። ዲኤንኤ ምናምን ምንም ጥርጥር የለም። ሁሉንም ነገር አስመርምሬ አጣርቼ በዶክመንት መልክ አስቀምጥለታለሁ። ቢሆንም ያው ልጁ መቼም ሲያድግ አባቴ ማን ነው ብሎ መጠየቁ አይቀርም። ኦፍ ዶክተር፣ እሱም በቃ ጊዜው ሲደርስ አስብበታለሁ። አታጨናንቀኝ። ኦኬ ሲንግል ማለት ይቅርታ ሲንግል ማለት። ለማንኛውም አሁን የሔዋንን ጉዳይ እንጨርስ። ሄጄ አይቻልም እና ልጠብቅ እንዴ? ታዲያስ አብረን ነው የምንሄደው። እዚሁ ዞር ዞር እያልሽ ትጠብቂናለሽ ካልደበረሽ። ኦኬ ዶክተር ጳውሎስ ምን ነው እያያት ነው? አይ ልጠይቃት ነው ትችል። ኧረ ኦኬ እሺ ይቅርታ አንዴ ላስቸግራችሁ። እሺ በቃ ፖል እደውላለሁ። እኔ የምልሽ አቤት። ከዶክተር ጳውሎስ ጋር ትተዋውቃላችሁ? አዎ አብረን የመጽሐፍ ቅዱስ ጥናት ግሩፕ ውስጥ ነበር። ኦኬ እሺ እንግዲህ የምርመራ ውጤቶችሽ ጠቅላላ ተጠቃለው ገብቶልኛል። ያው ከሞላ ጎደል እንደገመት ነው። አንቺንም ጽንሱንም ማትረፍ ብንችል እንዴት ጥሩ ነበረ። ግን አሁን ግን ትንሽ አንቺን ለማዳን የተወሰነ እድል አለን ብዬ አስባለሁ። ያው ኦፕራሲዮን ትደረጊያለሽ። ኦኬ እና በቃ ነርሶቹ ይመጡና አሁን ይወስዱሻል። እሺ ዶክተር፣ ነርሶቹ የት ነው የሚወስዱ? ኦፕሬሽኑ በአስቸኳይ መሰራት አለበት። መጀመሪያ የጽንስሽን ጉዳይ ልባት ካደረግን በኋላ አንቺ ተከታታይ ምርመራዎችን ታደርጊና ያው ቀጣይ ምን ማድረግ እንዳለብን እንወስናለን። ስለዚህ ኦፕሬሽኑ በአስቸኳይ ይሰራ። ይመጣል፣ ይወስዱሻል። ተዘጋጅ። ለማንኛውም ብዙ ጊዜ የለንም። ኦኬ የፊትሽን ከለር ጥርት ማለቱን በጣም ወድጄልሻለሁ። ምንድን ነው የምትቀቢው? አመሰግናለሁ። እኔ ምንም የተለየ የምጠቀመው ነገር የለኝም። አላምንሽም። ይህንን የመሰለ መልክ ይዘሽ ነርስ ብቻ ሆነሽ ከቀረሽ አዝንልሻለሁ። ማለት ሌላ ምን መሆን እችላለሁ? አረ ብዙ ነገር መሆን ትችያለሽ። ሴት ልጅ ትልቁ ሃርድ ከረንሲዋ፣ እንደ ልቧ የምትመነዝረው ትልቁ ሀብቷ መልኳ ነው። መልክሽን ካወቅሽበት የእውነት ነው የምልሽ ታድለሻል። አረ ዲቴ ያን ያህል እንኳን ተጋኖ የሚነገርልኝ ቆንጆ አይደለሁም ካልሽ መብትሽ ነው። እኔ ግን የምሬን ነው። ይሄንን የመሰለ ክሬም ከለር ፊት ከተጠቀምሽበት የእውነቴን ነው የምልሽ ብዙ ነገር መሆን ትችያለሽ። ቆይ እስቲ እሺ ንገሪኝ፣ ምን መሆን እችላለሁ? ብዙ ነገር መሆን ትችያለሽ። ስልክሽን ስጪ። አላገባሽም አይደል? አላገባሁም። እንዴ ምንድን ነው? ቆይ ትዳር ምናምን ነው እንዴ? ኧረ እኔ በወጣሽ የኔ ቆንጆ። የምን ትዳር ነው? አትቸኩይ። የማትጸጸችበትን ትልቅ ሚስጥር ነው ማካፈልሽ።
ጻፊልኝ ስልክሽን። በቃ እደውልልሻለሁ። እሺ እሺ። ካልገባሽ ልክ ሳስገባሽ ይገባሻል። ምን ልትሆን እኮ ምን ልትሆን እኮ ምንድን ነው ያልሽው? ማማሰያ ነው እኮ። ማማሰያ ምን ያደርጋል? ምን ያደርጋል? እሱን አስቀምጪና ነይ እንነጋገር። ነይ አስቀምጪዋ። ነይ እና ማማሰያ ሲላሽ መፈራሽ መስሎሽ ነው ነው ወይ? አስቀምጪው። ነይ ቁጭ። አንቺ እሱ እየሰባራ ነው ነገርሽ። እኔ ጥሩ አልለቅሽም። የመጨረሻ ነው አልለቅሽም። ይቅር በይኝ በል። እኔ አዳሙ ይቅር በይኝ በል። እኔ አዳሙ አንቺን ይቅር ልጠይቅ። አንቺ የመጨረሻ እድልሽ ነው። ልቀቂ። በቃ ይቅርታ አርጊልኝ። አንቺ በል። እሺ ይቅር ብዬሻለሁ። በቃ ልቀቂ። እኔ እነግርሻለሁ ጥሩዬ፣ በሰጠውሽ የመጨረሻ የይቅርታ እድል ተጠቃሚ። የምን የይቅርታ እድል ነው? ይቅርታ አድርጊልኝ በል። እሺ በቃ ይቅርታ አድርጊልኝ። ስሚ አንቺ፣ ቆይ አሳይሻለሁ። አንቺ እንቻቻል ብዬ ነው እንጂ ይሄን ያክል። እቺ ምን አይነቷ ጅል ናት! ሰበረችኝ እኮ እባካችሁ። እቺ እኮ ቀልድ አታውቅም። እንደው ለነገሩ ጥፋተኛው እኔ ነኝ። እጄ ሰባራ መሆኑን እያወቅኩኝ ማትለቀኝ አውቄ አስፈራሪቼ መተው ሲገባኝ እንደው ዝም ብዬ ዘውላለሁ እንዴ? እሺ አሁን ያው ግባና አዘጋጃት። ኦኬ እሺ አለች ዶክተር። እንዴ ይሄ እኮ እሺ ማለት ያለ ማለት ጉዳይ አይደለም። ምርጫ ኖሮን ብናስመርጣችሁ ደስታውን አንችል፣ አለዛ ሆስፒታል አለመምጣት 9 ወር ጠብቆ ያው ውጤቱን ማየት ነው አይደል? እውነት ነው ዶክተር። እኔም እኮ የምለው እሱን ነው። ለማንኛውም አሁን ሁሉንም ነገር ነግሬያታለሁ። ግባና አዘጋጃት። ነርሶቹ አሁን መጥተው ይወስዳታል። ኦኬ እሺ ዶክተር አመሰግናለሁ። አንቺ ሴትዮ እሱም ጋር ሆኖ አይሰማሽም? ስልክሽ እየጮኸ እኮ ነው። እያነሳሁት ነው። ማን ነው? የልጅቷ ባል ነው። ማን ነው ደግሞ የልጅቷ ባል? አቤል ነው። አቤል። ሀሎ እማማ ጥሩ። ደህና አደራችሁ? እንዴት አደር? ሰላም ናችሁ? ሰላም ነን ማለት ትንሽ ምን አትናገርም እንዴ? አሁን ሆስፒታል ወስጃት። ሆስፒታል ማለት እዛ ነው ያለን። ወይኔ ልጄን! ወይኔ! ሄሎ ስማ፣ ቆይ ደግሞ ልጄን ምን አደረካት? ምን ጸንሳ ነው? ከመቼ ወዲህ ነው እቺ ልጅ የጸነሰችው? አንተ ልጅ እቺ ልጅ መጸነስ አትችልም ተብሎ ሲነገር አትሰማም እንዴ? እኮ ለምንድን ነው ደጋግመህ የምታስረግዛት? እኔ የምልህ ሆስፒታል ድረስ ይዛሃት ስትሄድ ቤተሰብ የሌላት ወገን የሌላት ወፍ ዘራሽ ናት ያለሃለ? ለምንድን ነው ያልጠራኸን? ለምንድን ነው? ስማ፣ ይቺ ልጅ የተከበረ አባት ያላት ልጅ ናት የሰጠንህ። እንደው ለወጉ ያክል በትዳር ትኑር ብዬ ሰጠው እንጂ ይቺ ልጅን እኮ አንቀባሬ ልኖር የምችል አባት ነው ያላት። ታዲያስ ዛሬ ልጄ አንተ መጫወቻ ሆነች ነው? እንደሱ ነው የምታስበው? ግድ የለም ጥሩ፣ መጣሁ፣ አሳይሃለሁ። እኔ አዳሙ አይደለሁም፣ አሳይሃለሁ። በቃ አሁን እየመጣን ነው። ከሷ ዞር እንዳትል፣ እዛው ጠብቀን። መጣ። በቃ ከሷ ዞር እንዳትል፣ እየመጣን ነው። አሁን ጠብቀን ጠብቀን። መጣ። ከዶክተር ጋር ተስማማችሁ? አልተስማማንም። እኔ በፍጹም ልጄን ማስወረድ አልችልም። እማ ይሄ እኮ ልጅ አይደለም፣ ሽል ነው። ደሙ የተመረዘ ሽል በሆድሽ ውስጥ በቆየ ቁጥር አንቺንም ደም መርዞ አንቺንም። በቃኝ። ትሞቻለሽ። ልንገር አይደል? እኔ አልሞትም። ብሞትም ግን ልጄን አስወርጄ በህይወት ከምኖር ብሞት ይሻለኛል።
ነው የምትወስዱኝ? ኦፕራሲዮን ክፍል። አቤል ንገራቸው እንጂ። ውሳኔው እኮ የራስሽ ነው። አንቺ ራስሽ ንገሪያቸው። ምን ልትናገሩ የምትፈልጉት ነገር አለ? እኔ ኦፕራሲዮኑን ለማድረግ ዝግጁ አይደለሁ። ከዶክተር ጋር አልተነጋገራችሁም እንዴ? ተነጋግረናል፣ ግን በቃ መወሰን ከብዶኝ። ኦፕራሲዮኑ በጣም በአስቸኳይ መሰራት አለበት። ጊዜ እንስጣችሁና ትንሽ ተነጋገሩበት። እዚህ በላይ ምንም በመነጋገርና በማሰብ የምናጠፋው ጊዜ አያስፈልገንም። ዶክተር ውሳኔሽን ካወቀ አሁኑኑ ነው ውጪ የሚልሽ። እወጣለሁ። ምንም ሕክምና ሳይደረግልሽ እንዴት ነው የምትወጪው? ከባድ ውሳኔ ነው። የሚከሰተውን አደጋ በስርዓቱ የተረዳሽው አልመሰለኝ። የሚገባኝን ያህል ተረድቼዋለሁ። አውቄ ነው የወሰንኩት። ቆይ ምንድን ነው? የሃይማኖት የእምነት ምናምን ጉዳይ ነው? ሃይማኖት ሳይሆን የእምነት ጉዳይ ነው። በቃ እምነቷን ለራሷ ተይላት። ውሳኔው አደገኛ መሆኑ ካስረዳናት ውሳኔ የመጨረሻ ውሳኔ ነው። እስቲ መጨረሻውን እናየዋለና። ውሳኔው የጸና የሚሆነው መጨረሻውን ስናየው ነው። ግድ የለም አብረን እናያለን። ይቅርታ እኛ ተቸግረን እናንተን ማስቸገር ናችሁ አይደል? ለእኛ ችግር የለውም። ስራችንን የሰራን እግዚአብሔር ይርዳሽ። ሌላ ምን ይባላል? ጥሩ። አቤት። ነይ እስኪ እንዴት ነው ምንድን ነው አለባበሴ? ምኑን ነው ማየት ደግሞ? ከበድኩ ወይስ ቀለልኩ? አለባበሴ ነው። ሆስፒታል አይደል እንዴ የምንሄደው? ምንድን ነው እንደዚህ የምትሆን? ሆስፒታል ቢሆንስ ልጄ በሰው ፊት እንድትኮራብኝ እንጂ እንድትሸማቀቅብኝ አልፈልግም። አላቅልህም። የራስ ጉዳይ። በያውኑ ይልቅ ሰዓት የለንም። ቶሎ በቀያይሪና እንሂድ። ምንድን ነው መቀያይረው? ይኸው እንደዚሁ ሆኜ ነው የምሄደው። ስሚ፣ ምኑንም ይበቃሽ። እንደዚህ ከነጭርንቁስሽ ከኔ ጋር ልትሄጂ ነው የምትፈልጊው? ሰውዬ ሰርግ እኮ አይደለም የተጠራን፣ ሆስፒታል ነው የተጠራን። እኔ የምለው ቆይ ሆስፒታል ቢሆንስ እንደዚህ እኔ ብጤ መስለሽ ልጄ ልታሸማቅቂያት ነው? ወይ አንተ ሰውዬ። ምንም ቢሆን ሞላ ሞላ ያሉ እናትና አባት የተከበሩ ቤተሰቦች ያሏት ልጅ ናት እንድትባል ነው የምፈልገው። እሺ አሁን ስለ ልጄ ልጨነቅ? ስለ ልብሴ ልጨነቅ? ስለ ምኑ ልጨነቅ? በዚህ ላይ ደግሞ ዶክተሩ ሙኑም የሚሰባሽ እንደዚህ ከበድ ብለሽ ስትታይ ነው። ያንንም ደፋር ባሏን ደግሞ አንገቱን ለማስደፋት እኛ ከበድ ብለን መታየት አለብን። እሺ እሱ ምን አደረገ? ምን አረገ? ይቺ ልጅ ማርገዝ የለባትም እየተባለ እየሰማ አይደለም እንዴ? ደግሞ ደጋግሞ የሚያስረግዛት እንዴ? እሱ ነው ያስረገዛት? አይ የለም፣ እንደ ዶሮ በነፋስ ነው ያረገዘችው። አይደለማ 3 ወር ከኔ ደብቃኝ አረገዘች ሲል እኮ ነው። ምን 3 ወር ሆኖታል አለ? ወይኔ ልጄን ገድሏታል ማለት ነው። ወይኔ ሄዋንዬ፣ ወይ ስሚ አንቺ ምኑ ነው ሄድኩት? ቶሎ በይ እንሂድ እኮ። ንገረኝ፣ ምንድን ነው ችግሩ? ቢሉሽ ምን ታውቂያለሽ? ሂጂ ልቅ ለማፍሰሽ ነይ፣ ቶሎ በይ። ወይ አንተ ሰውዬ፣ ወይ እንዴት ነሽ ውዬ? አስታወሽ? አዎ የወዲት አይደለሽ እንዴ? የሽቶ ደንበኛዬ። ጎበዝ የኔ እናት፣ አልረሳሽኝም፣ አስታውሰሽኝም። አዎ የወዲት ነኝ። ከዛ በኋላም እኮ ከአቤል ጋር ቢዝነስ ፓርትነር ሆነን ብዙ ሰራን። አዎ አቤል ይነግረኝ ነበር። እግዚአብሔር ይማርሽ ውዬ። አጋጣሚ ቼክአፕ ነበረኝና አቤልን ዶክተር ቢሮ ውስጥ ሳገኘው በጣም ደንግጬ ነው የመጣሁት። ምን ገጠመሽ የኔ እናት? እባክሽ ትንሽ የተወሳሰበ ነገር አለ አይደል? አዎ እኔንም ዶክተር ዳንኤል ነበር የሚከታተለኝ። አጋጣሚ ስለ አንቺ ሲያወሩ ትንሽ ነገር ሰምቻለሁ። ታዲያ አሁን ምን ተወሰነ? ወደ ቤት ለመሄድ ወስነናል። ያው የዶክተሩን ውሳኔ እየጠበቅኩ። ይሻላል ውዬ። ሕክምናሽን ጨርሰሽ ነው? በእኔ በኩል ጨርሻለሁ። እንግዲህ እነሱን አላውቅም። ስንተኛ ወርሽ ነው? 3 ወሬ ይሻለሁ። ወይ እኔም እኮ 3 ወሬ ነው። አይገርምም? እንኳን ደስ አለሽ ሄውዬ። እቺን የፓሪስ ሎሽን ልስጥሽ። ሰሞኑን ነው ከፓሪስ የመጣሁት። እንደው ያው ባዶ እጄን ጠየቅኩሽ እንዳልል እባክሽን እሺ በይ። እሺ በይ። ኧረ ችግር አልነበረውም። በጣም አመሰግናለሁ። ሴቶች እኮ ሐኪም ቤት ስንገባ እራሳችንን የምንረሳው ነገር አለ። ሂውዬ ሲበዛ ቆንጆ ነሽ፣ ግን ህመሙ ነው መሰለኝ ትንሽ ጠቆርቆር ጎስቆልቆል ብለሻል። ትንሽ ጠቆርቆር ጎስቆልቆል ብለሻል። ሲውዲት ኧረ ለሱ ችግር አልነበረውም። እየየም ሲዳላ ነው ይባል አይደል? ኤኒዌይስ ቻው፣ በቃ አገኝሻለሁ። ሌላ ቀን ደግሜ እመጣለሁ።
እሺ፣ በጣም አመሰግናለሁ። አየህ፣ ቀይሪ አትቀይሪም? እንዴት ቶሎ ቀይረሽ እንሂድ እንጂ። እዚህ በላይ እንዴት ልሁንልህ? እንዴት ልሁን? ምን አሁን ቀየርሽ ማለት ነው? እና አይ እንግዲህ በቃ እንሂድ፣ ቀጥል እንሂድ። አንቺ ከኔ ጋር አትሂጂ። በቃ ከኔ ጋር አትሂጂ። አይ በቃ ሄድ እንግዲህ በል እንሂድ አሁን። አይ አንተ ደግሞ በይ መቼስ ምን አማራጭ አለኝ? ነይ ተከተይ። ሂድ በል አሁን እስቲ። ያው ቀድሜ እንዳልኩህ ሚስትህ እዚህ ሆስፒታል የምትመጣው ለመታከም አይደለም። ዶክተር፣ እኔ ምን ማድረግ እችላለሁ? እሷ እንዳለችው ሳትታከም ወደ ቤት ይዣት ብመለስ፣ ቤት ከገባም በኋላ ብትታመም ምን ይውጠኛል? ዶክተር፣ መታመም ትንሽ ነው ወንድሜ፣ መታመም እኮ ትንሽ ነው። 24 ሰዓት አልኩ። ከዛ በኋላ የትኛውም ሆስፒታል ብትወስዳት ዋጋ የለም። ቆይሽ ምን ላድርግ ዶክተር? ዶክተር እባክህ የሆነ ነገር አድርግልኝ። ይኸውልህ ስማኝ፣ ይህንን ጽንስ ከማህፀኗ ውስጥ ለማውጣት ያለን እድል ሁለት አይነት ነው። አንዱ ኦፕራሲዮን ነው፣ ሌላው ሜዲሲናል ነው፣ በመድኃኒት። ምናልባት ኦፕራሲዮኑን ፈርታ ወይ አንድ ነገር ሆናለሁ ብላ ስጋት ካለባት በመድኃኒቱ ልንሞክራት እንችላለን። በ24 ሰዓት ውስጥ ሙልጭ አድርጎ አስወጥቶ ይገላግላል። እንዲህ እሷ እኮ ጽንሱ ፈጽሞ መቋረጥ የለበትም እኮ ነው የምትለው፣ አላስወጣም እኮ ነው የምትለው ዶክተር። ማስወጣት አትፈልግም? ታዲያ የሞተ ሽል ሆዷ ውስጥ አቅፋ ምን ልታረገው ነው? አይ ዶክተር፣ እሷማ የምትለው 9 ወር አርግዤ እወልዳለሁ ነዋ። ወልደዋለሁ? በምንድን ነው የምትወልደው? በእምነት። እምነት እምነት ምንድን ነው እምነት? እነሱ የሚሉት አላል ፕሮቴስታንቶቹ። እና ይሄንን ልጅ በእምነት ወልደዋለሁ አለች። ወይ ጉድ ወይ ጉድ! የማይሰማ ነገር የለም አሉ። እኔ በመሀል ቤት አበሳይን የማየው እኮ በዚህ ነው። ዋው! እና አንተስ እንደሱ አታምንም? እና ታዲያ በእምነት አንድ ሳትሆኑ እንዴት ተጋባ? እሱማ ታሪኩ ብዙ ነው። ልጅቷን ሳያት ጥሎብኝ ወደድኳት። እሷም ቀልቧ ወደ እኔ መሆኑን ሳይ በድፍረት እኔም ጴንጤ ነኝ ብዬ ቀረብኳት። በቃ ከዛ በኋላ ቸርቻቸው መለስ ቀለስ እያልኩ ስትመለከተኝ አመነችኝ። ያው አቅሙም እንደ ልብ ስላለ ተጋባል። ታዲያ አሁን እሷ በእምነት ልጁን ወልዳለሁ እያለች ነው። በቃ እዛ ቸርቻቸው አስተማሪዎቿ ጠቅላላ እምነት 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 በእምነት ነው የሚሉት። እሷም እነሱን እየሰማች እምነት ብቻ ነው በቃ ሁሉ ነገር በእምነት ይቻላል ነው የምትለው። በመሃል ቤት የኔ ነፍስ ተቦጫጭቃ ልታልቅልህ። እሷ እምነት ነው እምነት ነው እምነት ነው ትላለች። ዶክተር፣ በመሃል ቤት በሽታው ይዟት ብስ ቢል እኔ ምን ይውጣኛል? እሷን አጥቼ እንዴት እኖራለሁ? ዶክተር፣ ግዴ ለማታጣት ኦፕራሲዮኑን ትተን መድኃኒቱን እንሰጣታለን። በ24 ሰዓት ውስጥ ሙልጭ አድርጎ ጥርግ አድርጎ ይወጣላታል። ከዛ በኋላ ሕክምናዋን እንቀጥላለን። ቆይ ዶክተር፣ መድኃኒቱስ እሺ ካላለች? እሱማ ይሄንንማ እሷ ማወቅ የለባትም። አንተ ካወቅ ይበቃል። ገብቷል? መድኃኒቱን እንሰጣታለን። ቤት ይዛት ትገባል። 24 ሰዓት አይንህን ሳትነቅል በጥንቃቄ ትጠብቃታል። ትንሽ ህመም ሊኖረው ይችላል። ይሄ የማፀን መግፋት ምናምን ልክ ሲጀምራት በመኪና ይዛት እየበረርክ እኔ ጋ ይዛት ትመጣለህ። እሺ ዶክተር፣ ይቻላል። ከዛ በኋላ የሚቀጥለውን ህክምና እናደርጋለን። አይሻልም? ለእኔ እሷን ከማጣት ይሻለኛል። ይሻላል። ይህንን ለማድረግ የትኛውንም ዋጋ ከፍላለሁ። አንተም ከምትጨነቅ እኔም እያወቅኩኝ ይህችን ልጅ እምነት በሚሉት ቀልዳ ቀልድ ጨዋታ ህይወቷን ስታጣ ከማየት ትንሽ ይገላግለኛል። እሺ፣ ትንሽ የሚፈራረም ጉዳይ አለ። አንተ እንደ ባልም እንደ አባትም ሆነ ሚስትን ወክለህ ትፈርማለህ ከነርሶቹ ጋር
ተፈራርመህ ትጨርሳለህ። ኧረ እፈርማለሁ ዶክተር። ያው የአቤልን ሚስት እንግዲህ ትንሽ ቆጣ ምላት ምናልባት እኔም ፈርታ ለውሳኔ እንዲያግዛት ብዬ እንጂ ይህ ያለባትን የስነ ልቦና ጫና ሳልረዳው ቀርቻለሁ። አዎ ዶክተርዬ፣ በጣም ከባድ ነው። እኛም እኮ ትንሽ ጊዜ እንስጣት ብለን ነበር። ልጅ ወልደ መታቀፍ እኮ ስለጓጓ የሚሆን ነገር አይደለም። እሱ ሲፈቅድልህ ብቻ ነው ሁሉ ነገር የሚሆነው። እሷ የፈለገችውን ብትልም እኛ ግን በሙያ ኤቲክሳችን ይች ልጅ ባለማወቅ ውሳኔዋ ራሷ ላይ አደገኛ ውሳኔ ስትወስን እያወቅን ስራሽ ያወጣሽ ብለን ዝም ማለት አንችልም። ዶክተር፣ ይህ ሙያ ብቻ ሳይሆን እኮ ህሊናም ይሻይል። ኤግዛክትሊ የህሊናም ጉዳይ ነው። አሁን ከባለቤቷ ጋር ሁሉንም ነገር ተነጋግረናል። ሰርጂካል እንትኑን ትተን ሜዲሲን መድኃኒቱን እንሰጣታለን። ይቻላል፣ ግን መድኃኒቱንስ ቢሆን እሺ ትለናለች እንዴ ዶክተር? ይህንማ በፍጹም እሷ ማወቅ የለባትም። ያው እንደ ባልም እንደ አባትም ከባለቤቷ ጋር ተነጋግረናል። የሚፈረሙ ሌሎች ጉዳዮችን እሱ ይጨርሳል። ከእሱ ጋር ትጨርሳላችሁ። ግን በደንብ ተስማምተህበታል? ምክንያቱም ይፈርማል። የወረቀት ስራውን እናንተ ከእሱ ጋር ጨርሱ። ኤርጀንት ነው፣ በአስቸኳይ መሰራት አለበት። ኦኬ። ሃሎ ማማ ጥሩዬ። አቤት እየመጣን ነበር እኮ። አቤት ተመለሱ ስላልከን የተመለስ ነው። ባትደክሙ ምንም አይደለም። ምን እኛ እንደክማለን? ልጃችን አይደለች እንዴ? ለምን? ይኸውልዎት አሁን ከሆስፒታል ልንወጣ ነው። ወደ ቤት ሂዱ ተብለን ወደ ቤት ልንመለስ ነው። ሕክምናውን ግን ምን አድርጋችሁት ነው? አይ እንትን ነው መጠነኛ ሕክምና እዚህ አድርገውላታል። ግን ሌላውን ቤት ሆና መከታተል ትችላለች። ቀላል ነው ስላለ አንተ ለምንድን ነው ሕክምና ሳጨርስ? ኧረ እኔ አይደለሁም ማዘር፣ የሐኪሞቹ ውሳኔ ነው። ለማንኛውም ግድ የለም ሁሉንም ነገር ቤት እናወራለን። አንቺ ስማ፣ ቆይ አንተ ማነህና ነው ልጅቷ ሕክምናዋን ሳጨርስ ወደ ቤት የምትመልሳት? ወይ ጣጣ! ዘጋው። አየሽ፣ ስልኩን ጆሮዬ ላይ ዘጋው። እና እንደ ቴሌ ስልኩን 24 ሰዓት ከፍቶ ይዋል። ከሆስፒታል ወጡ አለ፣ በቃ ወጡ አለ። ምንድነው? ምን ይሁን ነው የምትለው አንተ? ደግሞ የሆነ ነገርም አለ። ያለ ምክንያት አልተርበተበተም። የሆነ ነገር አለ። ልጄ የሆነችው ነገር አለ ማለት ነው። ምንም ችግር የለም። ቤቱ ድረስ እንሄዳለን። እሺ አቤል፣ ዶክተር ምን አለ? ምን ሊል ይችላል? በራስሽ ላይ ፈርደሻል። ታዲያ እንደዛ ከሆነ ለምን እንወጣለን። ትንሽ አንዳንድ የወረቀት ስራዎች ይቀራሉ። እነሱ ሲጠናቀቁ ቢሉን ያመጡልናል። እሱን ከፋፍለን እንወጣለን። እስከዛ አንቺ ዝም ብለሽ አረፍ ትንሽ እንዲሆን እስቲ ረፍት አድርጊ። እንግዲህ ምንም ስላላረፍሽ ማስታገሻ ይሆናል የሰጠች ረፍት እንድታደርጊ። እሺ
ሄሎ። አዎ ዶክተር ጳውሎስ ነው። ሔዋን? አዎ ሔዋንን በደንብ አውቃታለሁ። መድኃኒት? ቆይ እሷ አውቃ ነው ሳታውቅ? ሳታውቅ ነው ማለት ምን ማለት ነው? መቼ? አሁን? አቤል፣ ሚስት የወሰደችው መድኃኒት በጣም ከባድ ነው። አውቃሃል አይደል? ኧረ በምን አባት ያውቃለሁ። በንቃትና በጥንቃቄ ካልጠበቅካት ከዋናው አመማ የበለጠ አደጋ ሊከሰት ይችላል። ያን ያህል ከባድ ነው እንዴ? ኖ አቤል፣ እንድትፈራ አይደለም እነግርህ፣ እንድትጠነቅቅ ነው። አሁን ይዘናት ልንወጣ እንችላለን እንዴ? ሳትነቃ በውሳኔዋ መሰረት አሁን ከዚህ ሆስፒታል መውጣት አለባት። ቢሆንም ግን ነቅታ ያወቀች የምትወጣ መስሎኝ ነበር። ነርስ፣ አንቺ የመሰለሽን ሳይሆን የታዘዝሽውን ብቻ ሰ ዶክተር ደን ምን እየተሰራ ነው? It is none of your business. I know that. But you are not supposed to perform such an ethical procedure at all. Are you going to teach me what is right and wrong? የልጅቷን ያለመታከም መብት ማክበር አለብን። እኔ አንተ የህግ ፕሮሲጀር ላይ ዥዋዥዌ ስጫወት ለመገኘት አልፈልግም። የኔ ስራ አንዲት እንስትን በህይወት የማዳን ያለማዳን ስራ ነው። That is why I am a medical doctor. I know doctor. አንተ ልጅቷን ለማዳን ያለው አማራጭ ሜዲካል ሳይንስ ብቻ ነው ብለህ አምነሃል። ነገር ግን ልጅቷ ያላትን እምነት አንደርማይን ወይንም አቃል ለማየት የለብህም። ያንተ እምነት ትክክል ነው ብለህ የምታምነውን ያህል እሷም የራሷን እምነት የመያዝ ነፃነት እኮ አላት። ቆይ የእሷ እምነት ስህተት ያንተን እምነት ትክክል የሚያደርገው መለኪያው ምንድን ነው? የእሷ እምነት ምንድን ነው? አንተ ማዳን የምትችለው ልጅቷን ብቻ ነው። እሷ ደግሞ ልጇንም ጨምሮ በህይወት የሚያኖር የእምነት ኃይል አላት። በማህፀኗ ውስጥ እኮ ሰው ሆኖ መወለድ የማይችል ሽል ነው ያለው። ይሄ ሽል በጊዜ ካልወጣ የእሷንም ህይወት መርዞ ይገላታል። ስለዚህ ሽሉን አሁን በጊዜ አውጥቶ ልጅቷን ማዳን ይቻላል። This is medically proved. ዶክተር, life is not only empirical reality. It is also spiritual. ፕሮፊት እንዴት ነው በላቦራቶሪ ተመርምሮ የተገኘን መረጃ ዲስፕሩቭ የሚያደርግ እምነት የሚባል ነገር ያለው የት ነው? እስቲ ንገረኝ፣ የት? አንተ ለመንፈሳዊ ዓለም እውቅና የለህም ማለት ለሌሎች ሰዎች አይሰራላቸውም ማለት አይደለም። ኦኬ ሾው ሚ ሜዲካሊ ኤክስፓየር አድርጎ ስፒሪቹዋሊ በህይወት የኖር እስቲ አንድ ሰው ምሳሌ እስቲ። So many, even plenty. Give me one a single example. ለምሳሌ እኔ ራሴ ኖ አንተ መሆን አትችልም። አንተ ተከራካሪ መስካሪም ሆነ መቅረብ አትችልም። ለምን ስለ ራሷ ስለ ህዊ አንነጋገርም? በአንተ የምርመራ ውጤት መሰረት የህዊ ማህፀን ጽንስ መያዝ ይችላል ወይስ አይችልም? ኦኬ ለጥቂት ሳምንት። ከሳምንታት በኋላስ? ኦልሞስት ይጨነግፋል። አዎ መጨንገፍ ነበረበት። but now it is a third month. 3 ወር ጽንሱ በህይወት አለ የለም? አለ ግን አለ እኮ የምንለው አይደለም። ከሜዲካል ላቦራቶሪ በተቃራኒ የሆነ ሚራክል እየተከሰተ እንደሆነ መገመት አትችልም? ኖ ምንም እኔ ሚራክል ተአምር የሚባል ነገር አላምንም። እርግጥ ነው አንድ ያልደረስንበት ሚስጥር እንዳለ ግልጽ ሊሆን ይችላል። ያንተ ያልደረስክበት ያለማወቅ ጥግ መንፈሳዊ ክስተት ይባላል። እናም የማይጠበቅ ተአምራት ሊፈጠር ይችላል። ኖ አይ ዶንት ቲንክ ሶ። የሆነ ጋድ የሚባል በሰማይ የሚኖር አንድ አይደንቲቲ በሰዎች መሀል እየገባ ተአምር እየሰራ እንደዚህ አይነት እምነት አይነት ፉሊሽ ነገር እኔ በፍጹም አላ። አየህ አንተ በራስህ እምነት ያለማመንህን መብት እንዲያከብሩልህ ከፈለግ የሌሎችን የማመን መብት ግን መጋፋት የለብህም። አልተጋፋው የማንንም መብት አልተጋፋው። ማንም ሰው በፈለገው ነገር ማመን ይቻላል። በድንጋይም ማመን ይቻላል እንደሚባለው ሰው ካመነ በድንጋይ ይባላል አይደል? ሶ
ለምን የእምነት ምርጫዋን አላከበርክላት? ለምን ጽንሱን ለማጨንገፍ መድኃኒት ሰጣት? ዶክተር ፖል እኔ የሴትን ጽንስ የማጨናገፍ ሱስ የለብኝ። ወደ እኔ መጡት ታክመን ብለውኝ ነው የሰራሁት። እሱም ሙያ የሚፈቅድልኝን ያህል ጥግ ድረስ ሄጄ እነሱን የማዳን ስራ ነው እንጂ የሰራሁት ሆን ብዬ ለማጨናገፍ የሰራሁት ስራ የለም። ዶክተር ዳን የእምነቷ ኃይል አንተ ለማስጨንገፍ ከሰጣት ከመድኃኒት ኃይል በላይ ኢፍ ሶ ዛት ኢዝ ሜቢ አ ሪል ሚራክል። የሰጠዋት መድኃኒት በ24 ሰዓት ውስጥ ጽንሱን ከማህፀኗ ውስጥ ንቅል አድርጎ ነው የሚያወጣው። አያወጣው። The spiritual power is more powerful than any power in this life. Please show me the damn miracle is happening there. Don't talk too much. ቤትሽ እኮ ነሽ እኮ። ምንድነው ያደረጋችሁኝ? ምንድነው የሆንኩት? ምንም አልሆንሽም። አሞሽ እኮ ሆስፒታል ነበር። ምንድነው ያደረጋችሁኝ? ምን እናረግሻለን እንዴ? ለህመምሽ ማስታገሻ የሚሆን መድኃኒት ነው የተሰጠሽ። ሌላ ምን እናረግሻለን? ስልኬን ስጠኝ። ቆይ አሁን ስልክሽ ምን ይሰራልሻል? ምን አገባ? ስልኬን ስጠኝ። ለማን ለመደወል ፈልገሽ ነው? ለማንስ ብደውል አንተ ምን አገባ? ለፖሊስ። ማን ጋር ልደውልልሽ? ስልኬን አሰጠኝ። ከየት አባቴ ላምጣው? ያስቀመጥሽው አንቺ ነሽ። አጣውታ እንዴ? ቆይ ማን ጋር ልደውልልሽ? ፖሊስ ጋር። እሺ እደውልልሻለሁ። ፖሊስ ሄዊ ነኝ። አንቺ ነሽ? ምን እንዳደረጉኝ አላውቅም። የሆነ መርፌ እርግጠኛ ነኝ ወቅቶኛል። ወደ ላይ ትልቅ ህመም እየተሰማኝ ነው። አሁኑኑ ፈጥኖ ይመጣል። ጸልይ። ምንም አትሆኝም። በማለት ስላስተኝቶ በህይወቴ ላይ ተጫውቶብኛል። ቶሎ ድረስልኝ። ምንም አትሆኝም። እመኚ፣ ምንም አትሆኝም። ጸልይ። አሁኑኑ ፈጥኖ ይመጣል። የጌታን ስም ብቻ ጥሪ። ጌታ በክንፈ አጥናፉ ከሰማይ ሰማያት ሲወርድ መጥቶ ያድንሻል ብሎ ጨምርበታል። ዶክተር ዳን ልትስቅ አይገባም። በሰራኸው ስራ ልትጸጸት ይገባል። ለጌታ ከሰማይ ሰማያት ወርዶ ናጥና ውስጥ ያለውን ልጅ ጥብ አድርጎ ንጹህ አድርጎ አጠገቡ ያስቀምጥ ሰ ያንን አይችል ልፈር ነገር ላረጋግጥ የምትጠብቀውን መርዶ ከዛች ሴት ቤት ፈጽሞ አትሰማም። ባይገርም ቀድመ የምታረዳኝ አንተ ነህ። ወይ ጋር ሰባኪ ሆኑ ቀጥላለ እዚሁ ዶክተር ሆነን ቀረን። እኔ ባለቤትሽ ነኝ። አንቺን ለጉዳት አሳልፌ የምሰጥበት ምንም አንጀት እንደሌለኝ ደግሞ ታውቂያለሽ። ችግሩ ግን አንቺ አታምኘኝም፣ እንደ ባልሽ አታየኝማ። እኔ ምንም ሕክምና አያስፈልገኝም እያልኩ አስጨንቀው ሆስፒታል የወሰድከኝ አንተ ነህ። ደም ሲፈስሽ ነበር እኮ።
እና ቆይ ቤት ውስጥ ቁጭ አድርጌ ደምሽ ተንጠፍጥፎ እስኪያልቅ መጠበቅ ነበረብኝ? በእግሬ እየተራመድኩ ነው መኪና ውስጥ የገባሁት። ዶክተሩ ጋር የቀረብኩት እንደዛው በእግሬ እየተራመድኩ ነው። አሁንስ እሺ ይኸኛ አሁን ግን ከሞት እንደተረፈ ገመምተኛ ሰው ይኸው በቃሪዛ ተጠፍሬ ነው የመጣሁት። ቆይ እሺ እኔ ለመታመም ነው ወይስ ለመዳን ነው ሆስፒታል የሄድኩት? እሺ እኔ ምን ላድርግ? አንቺም የምታውቂው የምታምኚው ዶክተር ጋር ነው ይዤሽ የሄድኩት። እሱም ቢሆን ደግሞ ስለ አንቺ ጤንነት የሚጨነቅ አንቺን ለመጉዳት ምንም አይነት ፍላጎት የሌለው ዶክተር እኮ ነው። ታውቂዋለሽ። ይኸውልሽ ስለተደረገብሽ ሳይሆን ስለ ራስሽ ማንነት እንድታስብ ይፈልጋሉ። ማንም ምንም ቢያደርግብሽ በአንቺ ላይ የተሰራ መሳሪያ አይከናወንለትም። አንቺ በክርስቶስ ደም በዋጋ ተገዝተሻል። የራስሽ አይደለሽም። ማንነትሽ የክርስቶስ ነው። አንቺ ሞተሻል። በአንቺ ሕያው ሆኖ የሚኖረው ክርስቶስ ነው። ደግሞ በዓለም ካለው በአንቺ ውስጥ ያለው ይበልጣል። ሆዴ ላይ የሚያስወርደኝን መርፌ ወግተውኛል እኮ እርግጠኛ ነኝ ዶክተር። አዎ ሆድሽ ላይ የሚያስወርድ መርፌ ወግተውሻል፣ እርግጠኛ ነሽ? ካላመንከኝ አንተ ማየት ትችላለህ። አዎ የሚያስወርድ መርፌ እንደወጉሽ እኮ እርግጠኛ ነሽ፣ ግን እንደሚያስወርድሽ እርግጠኛ መሆን አትችይም። እንዴት? አየሽ፣ መድኃኒቱ መስራት ከጀመረ ኦልሞስት 6 ሰዓት አልፎታል። ውጤቱ እንዲታወቅ ከሚጠበቀው በላይ ሰርቷል። ግን የሚያስወርድ ስሜት አለሽ? እሱ እንኳን የሚያስወርድ ስሜት የለኝም። አየሽ፣ የትንሣኤው የመንፈስ ኃይል በስራ ላይ በአንቺ ውስጥ የሚሰራው የትንሣኤው የመንፈስ ኃይል ለሚሞተው ስጋሽ ህይወትን ይሰጣል። አሜን አሜን። የጽንሱን እንቅስቃሴ ለማዳመጥ ሞክሪ እስቲ። ልክ ነህ ዶክተር፣ እንቅስቃሴው ይሰማኛል። በቃ ዝም በይ፣ ለማንም እንዳትናገሪ። ለማንም አልናገር። ገብቶሻል አይደል? ለባለቤትሽም ቢሆን ለማንም አልናገር። ታስታውሻለሽ? ሐዋርያው ጳውሎስ ያቺ መርዛም እባብ እጁን ነድፈዋለች አልነደፈችውም? ነድፈዋለች። የእባቡ መርዝ ይገላል አይገልም? እንዴ በደንብ ነው እንጂ የሚገል። ቆይ ጳውሎስ ታዲያ ያልሞተው ለምንድን ነው? ሐዋርያ ስለሆነ አይደለም። አይደለም። በሱ ውስጥ ያለው የትንሣኤው ኃይል ከመርዛሙ እባብ የመግደል ኃይል በላይ ኃይለኛ ስለሆነ ነው። መርዝ እንኳን ቢጠጡ አይጎዳቸውም የተባለው ለማን ነው? በስሙ ለሚያምኑ አይደለም? አንቺ አማኝ ነሽ አይደለሽ? አምናለሁ። አማኝ ኮሽ ታዲያ አልሞትም፣ አያስወርድሽም፣ አትሞቺም። አያስወርደኝም፣ አልሞትም። አዎ አያስወርድሽም፣ አያስወርደኝም፣ አልሞትም። የስ አልሞት፣ በህይወት እኖራለሁ። በህይወት ትኖሪያለሽ፣ በህይወት ትኖሪያለሽ። አሁን ከተሰጠሽ 24 ሰዓት ጥቂት ሰዓታቶች ቀርተውሻል። ምን ማድረግ እንዳለብሽ ንገርሽ። ብለሽ አሳየሽ። እኔ ወደ ስራ ነው። አትወደኝም ምን እወዳታለሁ፣ ሚስት ብጠላኝም ምን እወዳታለሁ፣ እሷ ወታመጣ ኬት አገኝካለሁ። ጭራሽ ይባስ ብላ ባሏን አምጥታ ያስተዋወቀችሽ እሷ ናት እንዴ? ታዲያ እሷ ውድ ሽቶ ፈልጋ ልታስገዛ ይዛው መጣት። እሺ እኔ ደግሞ በጣም አንድ ጉደኛ ፕሮግራም ነበረኝ ስንጥፏ ብዬ ብቅ ማለት
ገና ሲያይ ነው የምልህ ሚስቱን ትቶ መጥቶ ሊጠመጠምብኝ ምንም አልቀረም። በአንድ ቀን እይታ ብቻ ወዶ ነው። ከዛማ በኋላ የሽቶውን ዋጋ ሳልነግረው ሞባይሉን መሰስ አርጎ አውጥቶ ለመክፈል ጠጋ። ሚስቱ ሳትሰማ አካውንትሽን ሳይሆን ስልክ ቁጥርሽን አስቀምጪልኝ ያለኝ። ኃይለኛ ሰው ነው እባክሽ። አራዳ እኮ ነው እሳት የበላ። እኔ ደግሞ ጥሎብኝ ቀልጣፋና ፈጣኑ እንዲመቸኛል ነው የምልህ። ምን አለብህ? ልጥጥ ብለህ ተኝተሃል አይደል? ኧረ አልተኛውም ጋሽ አዳሙ። ምን ነው ቆይ ሰላም አይደለም እንዴ? እንዴት ነው ምን ነው ማለት? ልጃችንን ማየት አንችልም? ኧረ ትችላላችሁ። ምን ነው በዚህ በሌሊት ሲነጋ ትደርሳላችሁ እኮ ብዬ ነው እንጂ። ልጃችን ታማ ነው። ምን ብለን ነው ጧት ድረስ እኛ የምንጠብቀው? አሳልፈናው። አሁን አስገባን። እስኪ አትገቡም ለማለት ነው? በሩን እንቅ አድርገህ ያስከው። አላሳልፈን ልጅቷን ሊበል ምን ይላል? ቆይ ቀስ በሉ እሺ፣ እባካችሁ እንዳትቀሰቅሷት። ዶክተሩ በእንደዚህ አይነት ሁኔታ ላይ ያለች እንዴት ነው ውጪ ያላት? ቆይ እሱን ሳሎን ቁጭ ብለን እናወራለን። አሁን ትንሽ እሱ አረፍ ትበል ትተኛ። ግድ የለም ጋሽ አዳሙ እንሂድ ሳሎን። ሂዱ እናንተ ሂዱ፣ እኔ ከሷ ጋር ሆናለሁ። ለኔ አርገው ልጄ፣ ለኔ ይሁን። ሂዱና እናንተ ሂዱ፣ እኔ ከሷ ጋር ሆናለሁ። ሴትዮ ለኔ ይሁን ልጄ፣ ለኔ ይሁን፣ ለኔ አርገው ልጄ። ከዛ በኋላ አካውንቴ በብር አጨናነቀው ነው የምልህ። ምን ሽቶውን ብቻ እኔንም ገዝቶኝ አረፈ። ለአንተ እኮ ነው የተከፈተው። ወይኔ
አዳሙ ወይኔ አዳሙ ሄሎ አቤት፣ ምን ተፈጠረ? ዶክተር ጉዶ ዶክተር በደም ተጨማልቃ ወድቃለች ዶክተር። አንተ የማንን ጎፈሬ እያበጠርክ ነበር እንዴ? ቆይ ምን ብዬህ ነበር? ዶክተር ሲጠብቃት ቆየች፣ በመሀል እንቅልፍ ጣለኝ። እንቅልፍ ጣለኝ እንዴ? ይሄ ሰውዬ በሚስቱ ህይወት ላይ ጮውታል እንዴ? ስነቃ ጉዶኛለሁ ዶክተር። ልጅቷ በደም ተጨማልቃለች እኮ ነው የሚለው። ሄዊ የኔ ልጅ ምንድን ነው የሆንሽው? እማማ ምንም አልሆንሽም? መታችኋል እንዴ? ኧረ እኔ ምንም አልሆንኩም። ደህና ነሽ የኔ ልጅ? ደህና ነኝማ። ምንድን ነው እንዴ? ደህና ነኝ። እኔ ደህና ነኝ። ከእንቅልፌ ቀስቅሳችሁ ምንድን ነው እማ? ወይኔ ምን ሆናችሁ ነው? አቤል የት አለ? ምን አይነት ሰው ነው ባካችሁ ይሄ ሰው? ስማ ማልሽ ላይ የምትሟርተው አንተ የምን ሟርት ነው? የምን ሟርት ነው? ከእጄ ላይ እኮ ነው አምልጣኝ ወደቀችው። ተነስ። ልጅቷ የሰላም እንቅልፍ ተኝታ የለም እንዴ? ጋሽ አዳሙ እየቃዠ ነው። ኧረ ይባረገልኝ፣ እንደው ቅዠት ባረገልኝ ነው። ኧረ ቅዠት ነው በሉኝ። ታዲያ ቅዠት ነው በሉኝ ጋሽ አዳሙ፣ ቅዠት ነው። እየቃዠ ነው። ልጅቷ በሰላም ተኝታለች። አለች። ደህና ነች። እሺ እኔ እንግዲህ እንደ ዶክተርነቴ ከማስረዳት ከማሳሰብ ከማሰልጠን ምን አደርጋለሁ? ደንግጦ ይሆናላ። ወይኔ አቤላ ተጨናንቆ ነው የሚሆነው። ወይ ካልሆነ እንሂድ እንዴ? የት ነው የምትሄጂው? ታዲያ ምን ይሻላል? ከቻሉ ያው ሆስፒታል ይዟቸው ይመጣል። እኔ እኮ ይሄ እንዳይከሰት ብዬ እኮ ነው ያ ሁሉ ሙግት ይሉል። ሰዎቹ ግን የሆኑ ደንቆሮች ደደሞች ናቸው። አይሰሙሽም? አይሽ ባክሽ ምን እንትን አለ እዲና እንጂ ነው አቤል ምንድን ነው? ቀና በላይ ምንድን ነው? ዶክተር ፖል አንተም እዛው ከልጅቷ ጋር ነህ? አዎ ዶክተር፣ እዛው ነኝ። እኔ እንግዲህ ምን ማድረግ ነበረብኝ ዶክተር? ቤት ድረስ ሄጄ መጠበቅ ነበረብኝ? ይሄ አደጋ እንዳይፈጠር ብዬ እኮ ነው መጀመሪያውንም ስቆጣ ስጮ ያን ሁሉ ነገር ስናገር የነበረው። እሺ አሁን ምን ማድረግ ይችላል? የመርዶ ሰዓት ደርሷል። ኖ መርዶ ዶክተር፣ እኔ መርዶ ስቀልድ ነው እንደዛ ያልኩ እንጂ እኔ የፔሸንቶቼን መርዶ መስማት የሚያስደስተኝ ያን ያህል ደነዝ አይደለሁም። ዶክተር አይዞ፣ መርዶ ስለ አንተ የምትጠብቀው አይነት መርዶ አይደለም ዶክተር። ስለሱ አዝናለሁ። የስ አይ ነው። በጣም የከፋ ነገር ገጠማ። ግን በተአምር አታምንም አይደል?
ያው አንተ የምትፈራው ተአምር እንደተከሰተ ላረዳህ ነው። ተአምር? ዶክተር ግድ የለም ተሸንፈሃል። የአንተ ሜዲካል ጀጅመንት ሳይሆን some spiritual miracle is happening here። አልገባኝም። ቆይ ልጅቷ አሁን በምን ሁኔታ ላይ ነው ያለችው? ንገረኝ። ፍጹም ጤነኛ፣ ፍጹም ሰላማዊ እንቅልፍ ላይ ነች። እሱ አይሆን። አይ ሪሊ እውነት ዶክተር እንደዛ ነው? yes just real። ና አልመሰለኝም። እንደ ፖለቲከኞቹ ነገሩን በተገላቢጦሽ እየሰራ በፕሮፓጋንዳ ምናምን ልታሳምነኝ ፈልገህ ነው? ኔቨር ዶክተር ዳን፣ ሄዊ ፍጹም ጤነኛ ነች። ጽንሱም አስ ቢፎር የልብ ምቱ እየዘለለች ነው። የመርፌውም ያንተም ትንቢት ተገልብጧል። አሁን እኮ ደውዬለት የሆነ ሳም ብሊዲንግ ነገር አላት እያለኝ እኮ በጣም እኮ አስደንግጦኝ ነበረ። ኔቨር አሁን አጠገቧ ሆኜ እኮ ነው የማወራ። ጠብታ ደም የለም። እነሱ ይመጣሉ ብዬ እኮ ነው ሆስፒታል ገብቼ እየጠበቅኳቸው ያለ። አላምንም እንዴ! አለማመን ትችላለህ። ፋክቱን ግን ልትክደዋ ትችላለህ። ዊች ፋክት? ላይፍ ኢዝ ሞር ስፒሪቹዋል ዛን ሪያሊቲ ብዬ ነበር። የዚህ ዓለም ድርጊቶች የሚቃኙት በመንፈሳዊ ዓለም ቅኝት ነው። ዲቴል እናወራለን ካስፈለገ። እኔ ግን ኢመርጀንሲ ከመጡ ብዬ ያለሁበትን ቦታ ትቼ እኮ ሆስፒታል ቁጭ ብዬ ነው እየጠበቅኳቸው ያለው። ኦ ዶክተር አይ አፕሪሺየት ዛት። እንኳን እሷ ሰላም ሆነች፣ ዋናው ሌላ ውድ የለም አይደል? ቻው። ሊስትሮቤል የተባለ የቺካጎ ትሪቡን ጋዜጣ ዝነኛ ኢንቨስቲጌቲቭ ጆርናሊስት የጻፈው ዘ ኬዝ ፎር ክራይስት የተሰኘ መጽሐፍ ራስህን እንደ አሸናፊ ጦረኛ ቆጥረዋል አይደል? ለምንድን ነው ዘ ኬዝ ኦፍ ክራይስት ብዬ የማነበው? ለዘመናት ከሰው ልጅ የተሰወረን አንድ ሚስጥር ታውቅበታል። ባታተርፍበት እንኳን ፍጹም አትከስርበትም። በኬዝ ኦፍ ክራይስት ምናምን ሃይማኖታዊ ነገር ነው አይደለም እንዴ? ጸሐፊው ከአንተ የባሰ ኤቲስት ነው። ክርስቶስ ውሸት ነው ይላል። ክርስቶስ ውሸት እንደሆነ ጋዜጠኝነቱን ተጠቅሞ መረጃ እያነፈነፈ አወጣ። ክርስቶስ ውሸት መሆኑን አገኘው። የቀድሞ ጠቅላይ ሚኒስትር ታምራት ላይኔ እስር ቤት ሆኖ አንብቦታል። ከእስር ቤት ሲወጣ መጀመሪያ ሄደው ቤተ መንግስት ነበር። የቀድሞ አለቃውን መለስ ዜናዊን አገኘው። ቤተ መንግስት ገብቶ ለመለስ ዜናዊ የሰጠው የመጀመሪያ ስጦታው ምን ነበር? ዘ ኬዝ ኦፍ ክራይስት። አሁን ደግሞ በጠቅላይ ሚኒስትሮች ስም እየጠቀስክ ልታስፈራራኝ ነው? እንደዛ ነው። ሁለቱም እንዳንተው ቀንደኛ ኤቲስቶች ነበሩ። ታምራት ላይኔ እንኳን ወደ እናንተ ትንሽ ተጠቅልሏል ሲሉ የሰማው መሰለኝ። መለስ ዜናዊ ግን በፍጹም ልታገኙት የምትችሉት አይነት ሰው አይደል? ምን ታውቃለህ? እኔም አውቀውን ብነግርህ አታምነኝም። መለስ ዜናዊም ተሸንፎ ባጭሩ መጽሐፉን አንብቦታል። አንተ መጽሐፉን አንብቦና ስትጨርስ መለስ ዜናዊ መሸነፉንና ለመሸነፉን እነግርሃለሁ። ስማ ዶክተር፣ ኢየሱስ ክርስቶስን ፊት ለፊት አግኝቶ ያልተንበረከከ ያልሰገደ ጀግና በዚህ ምድር ላይ የለም። አታስፈራራኝ እባክህ። እኔ ለማንም መስገድም ሆነ መንበርከክ አልፈልግም። ለጸሐፊው ትክክለኛው ሰው አንተ ነህ። ለማመን ያልተዘጋጀን ሰው ማሳመን በጣም ከባድ ነው ይላል። እናያለና በህይወታችን ሁሉ ከሚገጥመን ጸጸት ከፍተኛው ጸጸት ምን እንደሆነ ታውቃለህ? የህይወት ሁሉ ምንጭ የሆነውን ሳያውቁ የባከነ ህይወት መኖር። በቃ እኔ ስብከት ምናምን አልወድም ታውቃለህ አይደል? ታነበዋለህ? የስ ሹር አነበዋለሁ። አንብቤ ኦኬ ሲ
ነው የመጣችሁ? ፖል ኧረ እኔ አልቀበላችሁም። እዛ ነው የምወረውረው። ግን ድንገር በእውነት ነው የምልህ ከእሷ ጋር ለፊት ብንገናኝ እንደው በጥፍሬ ንቅ ማርጋት ነው የሚመስለኝ። እስከ ዛሬ ላደረጉኝ ነገር ዝም ስላልኳቸው አይደል እንዴ እቤቴ ድረስ የመጡት? እሺ አንተ ብቻ ቶሎ ድረስልኝ። ከዙፋናት በላይ ዙፋኑ ላይ ያለው እግዚአብሔር ነው ስሙ። በጣም ጥሩ ሁኔታ ላይ ነው። አመሰግናለሁ። ስላየሽን ገርሞሻል አይደል? አልገረመኝም። ያው አቤል ጋብዛችኋል ነበረ። የበላይ የሌለው እግዚአብሔር ነው ስሙ። እግዚአብሔር ነው የማይታመን ነገር ነው ያለው። በምን ይገልጻል? ነው ቤተኛ የማያው ቤተኛ አንተን ተክቼ እየተከታተልኩ እውነትና ወሚራክል እስከነ ለመቀበል ዝግጁ ነው። ምን ማድረግ ይችላል? ብትሆን ይችላል። ከዙፋናት በላይ ዙፋኑ ላይ ያለው እኔና አንቺ ብዙ የሚያመሳስለን ነገር አለ። ለምሳሌ እርግዝናችን ራሱ እርግዝናችን አልገባኝም። አንደኛ ነገር የሁለታችንም ወሩ ተመሳሳይ መሆኑ ሳስበው አይባልም እንጂ መንታ ልጆች ሁላ የምንወልድ ይመስለኛል። መንታ ከሁለት እናቶች የሚወለዱ ልጆች መንታ ይባላሉ እንዴ? አው ከሁለት ሴቶች ቢወለዱ አባታቸው አንድ ከሆነስ ማለት? ቆይ አባታቸው አንድ ከሆነ ስትይ ሂውዬ እንደዛ ለማለት ፈልጌ ሳይሆን ያው ልጅ የሚሰጠው እግዚአብሔር አይደል? ከሁለት ሴቶች ቢወለድም አባታቸው አንድ እግዚአብሔር ነው ብዬ ነው። ልክ ነው። በእርግጥ የሁላችንም አባት እግዚአብሔር ነው። ሂውዬ ስለተረዳሽኝ በጣም ነው የማመሰግነው። የኔ ቆንጆ ምን ነው ሂውዬ? ይቅርታ ይውዳ ጓደኞቼ ደክመው የቀቡኝ ሜካፕ እንዳላፈርስባቸው ብዬ ነው። የኔ እናት አልተቀየምሽኝም አይደል? ኖ በጭራሽ። እንዲህ ያለ ነገር የማይገባኝ ደደብ መስልሻለሁ እንዴ? ስለተረዳሽኝ አመሰግናለሁ። ታውቂያለሽ ውይ ከጠበቅኩሽ በላይ ጠንካራ ሴት ሆነሽ ነው ያገኘሁሽ። አይ አትሳሳች ዮዲት፣ ጠንካራና ኃያል እግዚአብሔር ብቻ። አሜን ሃሌሉያ። ዮዲት እኔ እኮ ስራ መግባት አለብኝ። እሷ እኮ ነው በግድ ካልገባ ማለት ነው። በነገራችን ላይ በመምጣቱ የሚለው የሌለው እግዚአብሔር ነው ስሙ። እግዚአብሔር ነው እግዚአብሔር ነው ስሙ። እግዚአብሔር ምንድን ነው ዮዲት? ምንድን ነው? ስማ አስደንግጬ ሜሪ፣ እርጉዝ አይደለሁም። በቃ ሁሉም ነገር የውሸት ነው። አስደነገጥኩሽ አይደል ሜሪ? መደንገጥ ብቻ ዮዲት፣ ማመን አልቻልኩም። ባይገርምሽ ሜሪ፣ ይህንን ምስጢር ለማወቅ የመጀመሪያውን የመጨረሻውን ሰው አንቺ ነሽ። እኔ አላምንሽም። በዓለም ላይ ያለሽ ብቸኛዋ ምስጢረኛ ነሽ ማለት ነው። በፈጠረሽ እኔ ብዙ ምስጢር ያለበት ነገር ውስጥ መግባት አልፈልግም። አትፍሪ ሜሪ፣ በጣም ቀላል ነገር ነው። ምንድን ነው እሱ? ልጅ ለመውለድ ዝግጅቱ ነበረ። በእርግጥም አርግዤ ነበረ፣ ግን ደግሞ አልጸናልኝም። የልጅ እናት መሆን አልቻልኩም። በጣም አዝናለሁ። የአቤል ሚስት ሳትጸንስ ቀድሜ ከአቤል ያረገዝኩት እኔ ነበር። ከማን ያረገዝሽ? ከአቤል ነው። ምንም ነገር አልደበቅሽም። አቤል የገቢባል ሚስቱ ያለች? ሚስቱ ያለች።
ለምን? በአጭሩ ከባድ ስለት ነበረብኝ። ለማን ነው የተሳልሽው? እሱ መናገር በጣም ከባድ ነው፣ ግን በቃ ለቤተ ክርስቲያን ወይንም ደግሞ ለእግዚአብሔር አልነበረም። ሜሪ፣ እኔ የልጅ እናት ባልሆን የአቤል ልጅ አምጥተሽ እንድታስታቅፊኝ እፈልጋለሁ። እናቴ የመሆን ህልሜን እንድትፈጽምልኝ እፈልጋለሁ። እባክሽን እሺ በይኝ ሜሪ። እንዴት ሊሆን ይችላል? ይቻላል ሜሪ። አንቺ ብቻ እሺ በይኝ። አዘጋጅቼልሻለሁ። የምሬን ነው የምልሽ። ልጁን ደግሞ አምጥተሽ ካስታቀፍሽኝ በኋላ ብዙ ሚሊዮኖች ይጠብቁሻል። እሺ በይኝ እባክሽ ሜሪ፣ እምቢ እንዳትዪ። አትጩሂ፣ ቀስ ቀስ፣ ኃይል አታውጪ፣ ትጎጃለሽ። እሺ አይዞሽ ሔዋን፣ ተረጋጊ። አትጩሂ ሔዋን። አምላክ ሆይ እባክህ ከዚህ ጉድ አውጣኝ። እኔ ኃጢአተኛ ነኝ። እንደው እባክህ ለእሷ ስትል እባክህ አምላክ ሆይ ይቅር በለኝ። እንደው የዛሬን አውጣኝ እባክህ። ጡቴ ሞልቶ ነበር። አጠባዋል። ከዚህ በፊት መቼም የማህፀን ችግር እንዳለብሽ ታውቂያለሽ አይደል? እኔ ምንም የማህፀን ችግር የለብኝም። እንግዲህ በጣም ይቅርታ። የተቻልነውን ያህል ጥረት አድርገን ነበር፣ ግን ያው ልጁን ማትረፍ አልቻልንም። ምንድን ነው የምታወሪው? ምን ማለት ነው? እባክሽን ተረጋጊና እቀፊውና አልቅሽና ይውጣልሽ። ውስጥ ጸጸት እንዳይቀር እባክሽን። እኔ በህይወት ያለ ልጅ ነው የወለድኩት። ዞር በይ ከዚህ። እኔ ልጄን አቅፌ ቆይቼዋለሁ። እባክሽ ተረጋጊና ልጅሽን እያንገሻገሻል። ምንም የምረጋጋው ነገር የለም። እኔ ልጄን አቅፌ አይቼዋለሁ። በህይወት ነበረ። ዞር በይ ካልፈለግሽ የነበረበት መጣሁ። አመሰግናለሁ። ተረጋጊ።
ልጅሽ አልሞተም። ልጅሽ አልሞተም። አልሞተም። አዎ ተረጋጊ። ልጅሽን ከነ ህይወቱ አሳጥተሽ አንቺ ብቻ ተረጋጊ። ተረጋጊ። ተመልሼ እመጣለሁ። እሺ? አልሞተም። ተረጋጊ። እሺ በእኛ ዛሬም ለተፈጠረው ስህተት በሆስፒታል ውስጥ ከፍተኛ ይቅርታ እንጠይቃለን። አሰራራችንን እናስተካክላለን። በእውነት ዶክተር ዳን በሚራክል አታምንም ማለት? በሚራክል አምናለሁ። ሚራክልን ይኸው በእጄ ታቅፌዋለሁ። በተአምር ብቻ አይደለም፣ ተአምር በሚሰራው አምላክ ነው። ሳላውቅ ለሰራሁብሽ በደል ይቅርታ። አሁን እምነት እንዳለና እንደሚሰራም ባንቺ አይቻል። ስላሳየሽ እምነት ምስክር ልጅሽን ታቀፍሽው? ልጅን ታቀፍኩት። ማን ይመስልሃል? ማን ያክልሃል? በስራ ሁሌ ተመስግነሃል። ባለኝ አንደበት ባለኝ ቃላት ትልቅ ነብዬ ላዚም ኢየሱስ ስላለው ዛሬ ኢየሱስ ስላለው ነገ ኢየሱስ ስላለው ዛሬም ኢየሱስ ስላለው ሁሌ ማን ይመስልሃል? ማን ያክልሃል? በስራ ሁሌ ተመስግነሃል። ባለኝ አንደበት ባለኝ ቃላት ትልቅ ነብዬ ላዚም